ሰላም አለይኩም። ዛሬ ደግሞ ማሳያችሁ ኪልሲኒ ነው ወይንም የቻይና ምግብ ማለት ነው። እነዚህ ሁለት እሽግ ዲጃጅ ስዱር ወይንም ያኔ ምንድነው የሚባለው በአማርኛ አቅርቤያለሁ ማለት ነው። እና ኪልሲኒ እንግዲህ በጣም ጣፋጭ ነው የቻይና ምግብ ማለት ነው። ይሄ የዶሮ ሌላው ምግባቸውን አላልኩም አልቀመስኩትም፣ ግን ይሄ በጣም ጣፋጭ ነው። ተወዱታላችሁ። ያኔ አንዳንድ የተቆራረጠ ነገር ቢኖረውም ያኔ የማረጋቸው ነገሮችን ስለማሳያችሁ አይጠፋችሁም። ሳቀርብ ምናምን ስለማይታይ ማሌሽ እንግዲህ የሰው ቤት ነው እና እንደዚህ ቆርጣቸዋለሁ። እንደዚህ እያደረኩ ቆርጣቸዋለሁ ዶሮቹን ካጠብኩ በኋላ ማለት ነው። እንደዚህ ከቆረጥኩ በኋላ ቆርጬ ጨርሻለሁኝ። አሁን ላይ ማድረግ ያለብኝ ነገር ምንድነው ታውታላችሁ ማለት ነው። ንሼ ነው ሙዚቃ የሚያስፈልገኝ ማለት ነው። ንሼውን በሳህን አድርግና ከዛ በንሼው እየለወስኩኝ አስቀምጠዋለሁ ማለት ነው። እቃ ላይ እንደዚህ እያደረኩ ማለት ነው። እንደዚህ አንዳንዷን እንደዚህ እያደረኩ አስቀምጠዋለሁ ማለት ነው። ልክ ዲጃጅ ስዱርን ማን ነው ስቴክ እንደምንሰራው ማለት ነው። እንደዚህ እያደረኩ አሁን እንደዚህ አድርጌ ጨርሻለሁ። ዘይቴን እዚህ ጋር አግያለሁ ማለት ነው። መጥበሻ በዘይት ነው የምጠብሱት። በነገራችን ላይ ዘይት ንጹህ ዘይት መሆን አለበት። የሳምቡሳ የጠበሳችሁበት ጌሜት የጠበሳችሁበት ምናምን አይደለም መሆን ያለበት። ምክንያቱም ጣሙን ይቀይርባችኋል፣ ምግቡን ጣም ይቀይረዋል። በጣም ንጹህ ዘይት ያው አዲስ ዘይት አረጋችሁ ማድረግ ነው ማለት ነው። እዚህ ጋር ሽንኩርቴን አዘጋጅቻለሁኝ። ሽንኩርቴን ጨምሬያለሁ። ሽንኩርቴ እየበሰለ እያለ ሱሱን እሰራለሁ ማለት ነው። ሱሱ እንግዲህ የሚያስፈልገኝ አንደኛ ማር ነው። ግማሽ ኩብ በዚህ ኩብ ማር ግማሽ በዚህ ኩብ የሞላ በጣም የሚያልሞላ ያኔ በቃ መካከለኛ ማር አንድ ማር አድርጌያለሁ ማለት ነው። የጎደለ ነገር ነው። በነገራችን ላይ እኔ አንድ ነገር ጎደለ ብዬ ምግብ መስራት ያለው ካቻፕ አሁን ካቻፕ አድርጌያለሁኝ። ቀጥዬ ደግሞ ሰየሱስ አደርጋለሁ። ሁሉንም እኩል ነው የማደርገው ማለት ነው። ሁሉንም እንደዚህ ካደረኩ በኋላ በአንድ ላይ ቀላቅለዋለሁኝ። እንደዚህ አድርጌ ከዛ ከላው ላይ ጨምረዋለሁ ማለት ነው። እዚህ ጋር ቃሪያ የምለወን ቃሪያ ይሄ ነው። በነገራችን ላይ ሱሱን ማሩንና እንትኑን ሱስ ግማሽ ብርጭቆ ውሃ አርጌበታለሁ ማለት ነው። አላሳየኋቸውም እንጂ ስለማይመቸኝ ለዛ እንደዛ አርጌ። ያው የቻይና ምግብ ለብ ነው። ለብ አርጋችሁ ስሩት። እዚህ ግን ወላሂ የምር ከዛ ዝንጅብልና ነጭ ሽንኩርት በጣም አስፈላጊ ነው። ነጭ ሽንኩርት ባይኖርም ዝንጅብሉ ግን ግድ ነው፣ አስፈላጊ ነው። ሌላ ቅመሞችን አትጠቀሙ። በሚያቃጥል ከፈለጋችሁ ቃሪያ መጠቀም ትችላላችሁ። እና በጣም ቆንጆ ነው። በራሱ ነው የሚጣፍጠው ማለት ነው። በዚህ በሱሱ ነው የሚጣፍጠው ማለት ነው። እና በእንደዚህ አርጋችሁ ሞክሩት። በነጭ ሩዝ ማሻአላ ነው። ይኸው እንደዚህ በነገራችን ላይ በድንገት ታዝዤ ስለሆነ በጣም በቃ የሆነ ቡኒ መሆን አለበት ነበር፣ ግን አልሆነም ዲጃጁ ማለት ነው።